የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ሰይፉን የምንወደው በምክንያት ነው። ሰይፉን የምንወደው ሰው ስለሆነም ነው። እኔ እውነት ለመናገር በጣም አስከፍቻታለሁ። በጣምም በድያታለሁ። ራሳቸውን የሚያጠፉ ሰዎችን ለከወደዋር ለራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ አንዳንድ ጥሬ ስጋ በእርጎም በላለሁ። እውነት ነው። ሰላም ጤና ይስጥልን ውድ የሚዲያችን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በዚህ ሚዲያ ላይ መተናል። ከዚህ በፊት በኢያሪኮ ሚዲያ ላይ ታቁን ነበረ። ይሄ ሁለተኛ ቻናላችን ነው። ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ በማድረግ የዚህ ሚዲያም ቤተሰብ ሆኑ እንላችኋለን። ከምን ጊዜውም በላይ ይህ ቪዲዮ ደግሞ የእናንተን ላይክ ይፈልጋልና ሁላችሁም ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩት እንላለን። ከሰሞኑ እንግዲህ ሰይፉ ፋንታሁን ሁለት መነጋገሪያ የሆኑ የፍቅር አጋሮችን አቅርቦ ነበረ። ሁለቱም እጅግ በጣም ታዋቂ ናቸው። በሰራውም ስራ እጅግ በጣም ብዙ ሰዎች እያመሰገኑት ይገኛሉ። ቪዲዮ ምንድነው? እስኪ ተመልክተን እንመለስ። ሰይፉን የምንወደው በምክንያት ነው። ሰይፉን የምንወደው ሰው ስለሆነም ነው። እርግጥ ሰይፉን የምናሞግስበት ስሙን ከፍ የምናደርግበት ብዙ ምክንያቶች አሉን። ሌላ ጊዜ እንመለስበታለን። ምሽቱን ግን ሲያስለቅሰን ሲያስነባን ያደረው ጋድ ከከባድ ስቃይና እንግልት በኋላ የተገኘ ድንቅ ተአምር ብለነዋል። አራስነቷን በረሃብ በቤት ኪራይ ጭንቀትና በብቸኝነት ያሳለፈችው ቤተልሔም ታሪኳን በቲክቶክ ካጋራች በኋላ ሰይፉ ሾው ላይ ቀርባ እንደነበር ይታወሳል። ዛሬ ግን ነገሮች በሙሉ ተቀይረው ሰይፉ ፋንታሁን የልጇን አባት አፈላልጎ በማስመጣት ሁለቱን በድጋሚ ያገናኛቸው። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ቶቶ ብለናል። እኛም ተመችቶናል። ይባስ ብሎ ደግሞ የልጇ አባት ድንቅ የፍቅር ሙዚቃም ጋብዟታል። ከንባና ከመከራ በኋላ የመጣ ይህ ውብ ፍቅር ዳግም መገናኘት የብዙዎችን ልብ ነክቷል፣ የኔንም ጭምር። ፍጻሜያችሁን ያሳምርላችሁ፣ ልጃችሁን ያሳድግላችሁ። ፈጣሪ ለሁሉም ሰው ከመከራ በኋላ ደስታን ያድል፣ እናንተንም አይለያችሁ። እንግዲህ እንደተመለከታችሁት ነው እሁድ ዕለት ማታ ሰይፉ ፋንታሁን ይህን ቪዲዮ ካጋራ በኋላ በጣም በብዙ ሰዎች መነጋገሪያ መሆኑ ቀጥሏል። በጣም ያስመሰገነውም ተግባር ነው። ነገር ግን ይሄ ሁሉ ነገር እንዲፈጠር ምክንያት የሆነው ማለትም ምን ተፈጥሮ ነው እነዚህ ጥንዶች እዚህ ደረጃ ድረስ የደረሱት የሚለውን ከአንድ ቪዲዮ ውስጥ ተከታትለን እንመለስ። አይ ወደ ገደለው ልግባ። ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራው ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን ጄ 1 ዓመት ሆኖታል። አክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ይቀርብ መስለኝና እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት ትችላለሁ እና አታለቅሽ ይመላልሽ። እንደተመለከታችሁት ነው። ይህም ቪዲዮ ካጋራች በኋላ የሷ ቪዲዮ እጅግ በጣም ቫይራል ወጥቶ ነበረ። በጣም ብዙ ሰዎችም እየተነጋገሩበት ነበረ። በጣም ታሪኳ የሚያሰዎችንም ልብ የነካ ታሪክ ነበረ። ከዛ በኋላ እንግዲህ ሰይፉም እሷን አቅርቧት እሱንም እንግዲህ አፈላልጎ ነው ይሄን ነገር የሰራው ማለት ነው። እሁድ ዕለት ማታ እንግዲህ ሰይፉ ፋንታሁን ሁለቱንም እንግዲህ ፊት ለፊት አገናኝቶ አስታርቋቸዋል። እንግዲህ ሰይፉም በጣም የሚያስመሰግን ተግባር ነው ያደረገው። በጣም ብዙ ሰዎችም እንግዲህ በሰይፉም ተግባር በጥንዶቹም ተግባር እንግዲህ በጣም እየተነጋገሩበት ይገኛል። በወቅቱ የነበረውን ሁለቱ ተገናኝተው የነበረውን ሁኔታ ምን ይመስላል የሚለውን እናስመልክታችሁ። እኔ እውነት ለመናገር በጣም አስከፍቻታለሁ። በጣምም በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ
ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ። ግን እሷን ደግሞ በጣም በድያታለሁ። በነገሮች ላይ መደወልም መጠየቅም እፈልጋለሁ። ግን ደግሞ የእሷን ስሜት እፈራለሁ። በጣም ነው የምሳቀቀው። ማለት እኔ ሳላስብም ቀርቼ ምናምን አይደለም፣ አስባለሁ። ግን ደግሞ እፈራለሁ ከእኔ ከበደልኩት በደል አንጻር ማለት ነው። እና ይሄን ሁሉ ቻሌንጅም ይሄን ያክል መከራም እያየሁት ያለሁት በእኔ ላይፍ ላይ ተጽዕኖ አለው ታወቀ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠየቃት። እስኪ ጠይቃታ አይስቲም በእኔ አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ እንጃ ምን ልበልህ ሲሻ አሁን ላይ ያደረከው ነገሮች ሁሉ ለተፈጠረው ልጅ በመሃል ተፈጠረና አንተ ራክ እሷን ማገዝ ነበረብህ። ያ ወቅት ደግሞ እኔም በራሴ ቤት በሌሎችም ስለማይሆነው የወለዱ ሴቶች አጠገባቸው ባላቸው እንዲኖሩ ይፈልጋሉ። ቢያጣም ቢነጣም ቢኖረው ዋናው የሱ መኖር ነው በገንዘብ የማይለካውና ያ ይመስለኛል ስሜቷን የጎዳው በጊዜው እና ስላንተ ስትናገር እኮ ወደዋለሁ የሚለውን ነገር ሳየው እንደዛ አይነት ስሜት ውስጥ እንደሆነ ላንተ ያላት ፍቅር ግን አለ። ስለዚህ ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉንም ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ ምን ማለት እንደምችል ነው ማለት እኔ ሳላስባት ቀርቼ ብዳና አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር የሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባሻል እንዴ? እንደተመለከታችሁት ነው እንግዲህ እኛም ባተናንቆናል። እጅግ በጣም ደስ የሚል ሞመንት ነበረ እዛ ጋር ሰይፉ የሰራው ስራ ማለት ነው። በዚህም ስራ ነው እጅግ በጣም ብዙ ሰዎች በሰይፉ ተደንቀውበት የነበረው ማለት ነው በየቤታቸው። በዚሁ እንግዲህ ወደ ቀጣይ ቪዲዮ ስናለፍ አሁንም እንግዲህ ከጥንዶች አልወጣንም። ከሰሞኑ ደግሞ መነጋገሪያ የነበረው የእዩ ጩፋና የባለቤቱ ጉዳይ ነው። እነሱ ደግሞ መሌሾ ላይ እንግዲህ ቀርበው ነበረና በጣም አነጋጋሪ ነገሮችን እዩ ጩፋም እየተናገረ ነበረ። እስቲ እሱን ቪዲዮ አስመልክተናችሁ እንመለስ። እስቲ አንዳንድ አጫጭር ጥያቄዎች ልጠይቅ። ምን አይነት ምግብ ትወዳለህ? ጥሬ ስጋ። ጥሬ ስጋ ደቡብ ይታወቃል። ጓደኛዬ ነው። ከሚጠጣስ? ኮካ። የኮካ ወዳጅ ነው በጣም። ጥሬ ስጋ በኮካ አሪፍ ነው? ይሄዳሉ። አንዳንድ ጥሬ ስጋ በእርጎም በላለሁ። እውነት ነው? በኢትዮጵያ ብቸኛ ሰው ነኝ። እውነት ነው? እርጎ በጣም ወዳለሁ። በስመ አብ። ጥሬ ስጋ በእርጎ የሚበላ ብቸኛ ኢትዮጵያዊ ነኝ። ሌላ ሰው እንደማያደርግ አውቃለሁ። እኔም አሁን እሞክረዋለሁ። ዛሬ እርጎ ስለምወድ እሞክረዋለሁ። አትችለውም። መጀመሪያ ጥሬ ስጋውን ታስቀድመው እርጎውን ነው? ጥሬ ስጋ በልቼ ነው እርጎ የምጠጣው። እውነት ነው? ሰምቼ አላውቅም። ይሄን ሰዎች ፈገግ እንድሉ ነው። ኦኬ። ምን አይነት አለባበስ ትወዳለህ? ሙሉ ሱት። አለባበስ እንደዚህ ነው። ምናልባት ነቢይ ኮንክ በኋላ እንዳይሆን። ተማሪ በነበርኩ ሰዓት የትምህርት ቤት ዩኒፎርም ነው ለብሰው፣ ግን ተማሪ በነበርኩም ሰዓት ቀለል ያሉ ሱቶችን እለብሳለሁ። ሱት ነው ለብሰው። እኔ ትንሽ ነኝ፣ ግን ትልቅ ነው የአባት የሚመስል ከሰው ወስጄ እለብሳለሁ። አለ ፎቶቹ አሉ። እስኪ ፈልጋለሁ። እንትንስ ቲሸርትና ጂንስ አትለብስ? አልፎ በአመት 2-3 ጊዜ ሊሆን ይችላል። እውነት ነው? ከዚህ ሰላም ውጭ ይሄን ነው የምትለብሰው? በቃ ስተኛ ብቻ ነው ማወልቀው። አይ ቲንክ አስተማሪዎች፣ መጋቢዎች አለባበሳቸው እንደዚህ ቢሆን ጥሩ ነው ብዬ አስባለሁ። ፕሮቶኮል ሲሆን ያው ስፖርት ቤት ሲገባ የስፖርት ልብስ ለብሳለሁኝ።
በዚህ ስለማይቻል ከዛ ውጪ ግን ኦፊስ ታይም መደበኛ አገልግሎት ላይ እንደዚህ ነው የምለብሰውና እንደዚህ አይነት አለባበስ ይመቸኛል። በቀን ውስጥ ሳታደርግ የማትለው ነገር ምንድነው? መጽሐፍ ቅዱስ ሳላነብ መዋል አልችልም። ድሮ ስፖርት ሳልሰራ መዋል አልችልም ነበር። አሁን ግን ኃላፊነት በዝቶ ድካምም አለ። አንዳንድ ጊዜ ስፖርት ጃምፕ አደርጋለሁ። አሁን ግን መጽሐፍ ቅዱስ ሳላነብ ሳላጠና እና መጽሐፎችን ሳላነብ መዋል አትችልም። እቁብ አለህ? የለኝም። እድርስ? የቤተክርስቲያን ምዕመናን በደስታም ጊዜ በሀዘን ጊዜም አንዱ ለአንዱ ለመድረስ የሚያደርጉት ህብረት አለ። በህይወት ምንድን ነው የሚያስደስትህ? እውነትን መናገር። እውነትን ተናግረህ ስትውል አእምሮ ሰላም ያገኛል። ውሸት ስትናገር ግን ራስን እየጠየቅ ከራስ ጋር እየተጣላ ትውላለና የመጀመሪያው የሚያስደስተኝ እውነትን መናገር፣ ሌላው እንደነገርኩ መጽሐፍ ቅዱስ ሳነብ መጽሐፎችን ሳነብ ነው ትልቅ ደስታ የሚሰማኝ። የምጠላው ነገር ምንድነው? ውሸት እንዳስመለከትናችሁ ነው እንግዲህ ይህ የተወሰነው ክፍል ነው። እዩ ጩፋ እንግዲህ መሌ ላይ ቀርቦ እንግዲህ መሌ ራሱ የሚጠይቀው ጥያቄ ትንሽ ለየት ያለ ነበረ። በጣም ለየት ያለ ነበረ። የቁርጥ ባት በጣም ተመችታኛለች። ትንሽ ለየት ይላል አመጋገባችን አንጻር ከአርጎ ጋር። ከዛ በላይ በጣም የሚያስገርመው ደግሞ የዕቁቡ ጉዳይ ነው። ራሱ የሚጠይቀው ጥያቄ አስበዋል። ከነብይ ጋር ዕቁብ ገብተህ ሙሉ ጣውን ሲጀመር ቀድሞ ይታወቃል እንጂ ዕቁብ ለማን ቀድሞ እንደሚወጣ። ከሰሞኑ ደግሞ መነጋገሪያ ከነበሩ ጉዳዮች መካከል እንግዲህ የአንዲት ሞዴል እህት እንግዲህ በታጋቾች ከታገተች በኋላ እንደተገደለች ሰምተናል። በጣም አሳዛኝ ዜና ነው። እስቲ አንድ ቪዲዮ አለና እሱን ቪዲዮ ተከታትለን እንመለስ። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን በርካቶችን አስደንግጦ ነበር። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉቀን የተባለች ጓደኛዋ መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን የምቀኝነትና አደገኛ ሴራ ተሸሽጎ እንደነበር ተገልጿል። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን እይልኝ፣ ደሞም የማገናኝሽ አዲስ የሥራ ዕድል አለ በማለት ጥሪ ታቀርብላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸሙ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል 2 ሚሊዮን ብር እንዲከፈላቸው ይጠይቃሉ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ከቅዱሳን ጋር በቅርበት የሚተዋወቁ በመሆኑ ነፃ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸው አስበው በዚያንን ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋችና ገዳዮቹ ነገሩ እንዳሰቡት አልተሳካም። ዋነኛ ተጠርጣሪ የሆነችው ቅድስት ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ፍቅረኛዋ ደግሞ በአዳማ ከተማ ተደብቆ ሳለ በቁጥጥር ስር ሊውል ችሏል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎች ወንጀሉ መፈጸማቸውን አምኖ ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል ተብሏል። የተመለከታችሁት ነው። እጅግ በጣም አስነዋሪ ተግባር ነው በሞዴሏ እህት ላይ የተደረገው ማለት ነው። ከዚህ በፊት እንግዲህ እንደተገደለችና ማን እንደገደላት አልታወቀም ነበረ። አሁን ላይ በወጣው መረጃ እንግዲህ የራሷ ጓደኛና ፍቅረኛዋ በጋራ በመሆን ይህን ጥቃት እንዳደረሱበት መግለጫዎች ያመለክታሉ። አዎ በጣም የሚያሳዝን ዜና ነው። ከሰሞኑ እንግዲህ በሶሻል ሚዲያ ላይ መነጋገሪያ ከነበሩ ጉዳዮችም ውስጥ አንዱ ይሄ ነው። እንግዲህ የሞዴሏ እህት መሞት በጣም መነጋገሪያ ነበር። አሁን ላይ ደግሞ እንግዲህ በጣም የቅርብ የሆኑ ሰዎቿ እንደገደሏት ሊታወቅ ችሏልና ሁላችንም እንግዲህ ጠንቀቅ እንበል እንላለን። ከሰሞኑ አንድ ወጣት እንግዲህ በሶሻል ሚዲያ ላይ እጅግ በጣም አድናቆትን እያገኘ ይገኛል። በምን ምክንያት ነው ይሄ አድናቆት? እስኪ ቪዲዮ ተመልክተን እንመለስ። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። አባ ወዴት ናችሁ? የት ጊዮርጊስ ቤተል? እሺ ልሸኛችሁ ነው። ያው እዚህ ነው እርሶ። ዝናቡ መጥቷል።
እዛ እስክደርሱ ይዘን መባቻል እንደገና ጊዮርጊስን ታውቀዋለህ? አጓጉል ሰዓት ወጣን እያሉ ችግር የለውም ኑ ዝጉት፣ እኔ እዘጋዋለሁ። እዚች ጋር ነው ቁልፍ ነው ከየት መጣልን ማለት አይ ቅዱስ ሚካኤል ወጭስ ቅዱስ ሚካኤል እሱም በረከት አገኙ። ቅዱስ ሚካኤል ወደ ሆስፒታሉ ትሄዳለ? ችግር የለውም የምትሄዱበት ድረስ አደርሳችኋለሁ። ጊዮርጊስ ነና ወይራ ጊዮርጊስ ታውቀዋለህ? ወደ ወይራ መሄጃው ላይ ያለው እሺ። እንዴት ነህ? ደህና ነኝ። ሰላም ናችሁ? ይሄ ጊዜ ጊዜ አልሐምዱሊላህ ማመስገን ነው። ማመስገን አንድ አባት ያሉትን ሰጥታል መምህር። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። ሰው የለም እንዳይባል ሰው አለ። አንዳንድ ሰዎች ክፎችን እንትን ሰጥተው ኧረ እንደው ሰው ደግሞ አይቀርም እንዳይሉ ብቅ ይላል። አንደኛ በጣም ይገርም እኮ ይገርመኛል። ሰው የለም እንዳይባል ሰው አለ። ቀን የለም እንዳይባል ቀን አለ። አዎ ደግሞ ደህና ቀን ይመጣል። ሁሌ ክፉ ቀን አይሆንም። በቀኖች የተባረከ ሰው ነህ። ፈጣሪን የሚፈሩ ታላቅ ሰው ያሳደገ ይሄ እየጠፋ መጥቶ አይደል የምንለው? እውነት ነው። ወጣቱ በሙሉ ይወቀሳል፣ ግን ደግሞ ከወጣቱ በጣም አራሉ አረ እንደውም ወጣቱ ይሻላል። አዎ ይሻላል። እንደውም መብራን እንደው ሳየው በቃ በእስልምናው በክርስትናው እንደው በሁሉም እነሱ ናቸው ትንሽ እንዲህ እያለ በእንደዚህ አይነት እኮ ነው። አንደኛው ደግሞ ፈጣሪም ደግሞ አንደኛውን አክብሎ ያልተሆነ እኮ እንዲህ አይነቶቹን እያየ ነው። አንዳንዴ ይሄ ትልቅ ነገር ነው ብላችሁ ነው። በጣም ትልቅ ነገር ነው እንግዲህ አላህ ይቀበላል። ለምንህም ራሱ አራዳ ምን የሆነ ነው የሚለው። ያው መቼም ሰው እጁና ጤነኛ ሆኖ መቼም እንትን ብሎ የሆነ ነገር ሳይቸግረው መቼም አፊት አይቆም። ግን ያንን ረግጦ ለምን ያርግልኛል ምናምን ብሎ ይሄዳል። እርጉዝ ልትሆን ጥሏት ነው የሚሄድ። ጥሏት እርጉዝ ነፍሰ ጡር ሆና ጥሏት ይሄዳል። እሱ ከባድ ነው። ግን ደግሞ በቃ የፈጣሪን ዋጋ የተረዳ ከፈጣሪ ዋጋ አገኛለሁ ያለ በቃ ዛሬ ይሄን ሰርቼ የማይታየውን ጸጋ እወስዳለሁኝ ብሎ እንጂ የሚታይ ጸጋ ተቆጥሮ የሚሰጥ ብርማ ቢያገኝ የት አካባቢ ቃሊቲ ይሄዳል እንኳን እዚህ። እውነት ነው። ያን ነው ታሳቢ ማድረግ ያ እንደዚህ ልበቅኖች ወንድሞች ትትና እንደዚህ በርግጥ አመሰራረታቸው ወስነዋል። አሁን እየጠፋ መጣ እንጂ እኮ በፊት ላይ እንደዚህ ትልልቅ ሰዎችን እናቶችን ነፍሰ ጡር ምናምን መሸኘት እንደ ባህል ነበር የሚቆጠረው። አሁን ላይ ትንሽ ያው በእርግጥ የሚያስቸግር ሰውም አለ፣ ግን ደግሞ ነው እንደናንተ አይነት አባቶች ቅድም ያሉት እኮ እንደው ሰው የለም እንዳን እንዲህ አይነት ሰው አለ፣ ቀን የለም እንዳን ደግሞ እንዲህ አይነት ቀን አለ ያሉት እኮ ለዚህ እኮ ነው እንጂ ሰውም አስቸጋሪ ነው። እንግዲህ አድርገውት ሌላ ችግር ይፈጥራል። እውነት ነው። እኮ ዝናብ እንዳይዘንብባችሁ እኮ ነው። እየሄድኩ ነበር እዚህ ሰው እየጠበቀኝ ሳያችሁ ደግሞ ዝናቡም መጣ። ዝናቡ አጓጉል ሰዓት ወጣን እያልን ነው ፈርቶን የነበረው ዝናቡ የታክሲ ቁመን ይገኝ እንደገና በዚህ ዙሪያ ነው እንመጣው በዚህ አባለም ባንክ ከዛ ደግሞ ተው እናንተ ታውቁም እናንተ ቆዩ ማን የሰው ልስታችሁ ደግሞ እግዚአብሔር አዘጋጀልን ነው። አላይ ቆቆም እያደረከ ነበር አይደል? ስታይ ላይ በኩል ስታይና አደባባዩ አይ እኔማ እዚሁ መሰራችሁኝ። ከዛ ደግሞ ሳይ መንገድ እየሄዳችሁ ነው ዝናብ አደረሳችሁ ብዬ ነው። ይሄ ስታይ ይበልጣል የሚስት ነው ምናምን አይ ያጥሪለ እንተ ሰላምተን ስመጣ ተቆርቆራ ነው ዝናቡ። እንግዲህ በጣም ደስ የሚል ቪዲዮ ነው። እንግዲህ ከዚህ በፊት ያሳየናችሁ ቪዲዮ ትንሽ የሚያስከፋና የሚያሳዝን ነበረ። በዚህኛው ቪዲዮ ደግሞ እንግዲህ እንደ መካሻ ነው። እንግዲህ አባታችንም እንዳሉት ሰው የለም እንዳንል ሰው አለ፣ ቀን የለም እንዳንል ቀን አለ ብለዋልና ልክ እንደዚህ አይነት ወጣቶችም እንዳሉ ማሳያ የሚሆን ቪዲዮ ነው። እጅግ በጣም ደስ የሚል ነው በእውነት እንደዚህ አይነት ግለሰቦችን እግዚአብሔር አምላካችን ያብዛልን። እኛም እንግዲህ ከእንደነዚህ አይነት ሰዎች ውስጥ አንዱ መሆን አያቅተንምና በውሏችን ውስጥ ትንሽ ነገሮችን እያደረግን ቀና ሰዎች እንሆን መልእክታችን ነው።
ዛሬ የነበረን ቪዲዮዎችን እንግዲህ በዚህ ላይ የምንጨርስ ይሆናል። ይህ ቻናል እንግዲህ አዲስ እንደመሆኑ መጠን የእናንተን ይገዛ ይፈልጋል። ሁላችሁም ይህን ቻናል ሰብስክራይብ አድርጉ እንላለን። ቪዲዮዎችንን ላይክ በማድረግ እንድትጀምሩት አስቀድመን አሳስበናችኋል። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን እንላለን። በቀጣይ በሌሎች አስተማሪ ወቅታዊና አዝናኝ በሆኑ ቪዲዮዎች እንመለሳለን። እስከዚያው ድረስ ግን ሰብስክራይብ እያደረጋችሁ ጠብቁን። በሌላ ቪዲዮ እስከምንገናኝ ድረስ